የተቋቆሩና የሞተ ቆዳን በፍጥነት የሚያነሳ ልዩ የተፈጥሮ የድንች ክሬም። ሰላም ሰላም፣ ጤና ይስጥልኝ ውድ የቻናላችን ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው አንድ አስደናቂና እጅግ ጠቃሚ የሆነ የውበት ምስጢር ይዘንላችሁ መጥተናል። ሁላችንም እንደምናውቀው ቆዳችን የሰውነታችን ትልቁ ክፍል ብቻ ሳይሆን ውበታችንና ጤናችን የሚንጸባረቅበት መስታወታችን ነው። ነገር ግን በፀሐይ ጨረር፣ በአቧራ፣ በጭንቀት እንዲሁም በተለያዩ ምክንያቶች ቆዳችን ሊጎዳ ይችላል። በተለይም ፊታችን ላይ የሚወጡ ተቃጠቆዎች፣ የብጉር ጠባሳዎችና የሞተ ቆዳ መከማቸት ብዙዎቻችንን የሚያሳስብ ጉዳይ ነው። ብዙ ጊዜ ውድ የሆኑ ክሬሞችን ገዝተን እንሞክራለን። ውጤቱ ግን እንደጠበቅነው ላይሆን ይችላል። ዛሬ ግን በኩሽናችን ውስጥ በሽብሽ የሚገኘውን ዋጋው ረካሽ ነገር ግን ጥቅሙ እጅግ ውድ የሆነውን አንድ ተፈጥሯዊ ግብአት እናስተዋውቃችኋለን። እርሱም ድንች ነው። አዎ ድንች ለምግብነት ብቻ ሳይሆን ለቆዳ ውበት ያለውን አስደናቂ ተአምር ዛሬ በተግባር እናያለን። በዚህ ቪዲዮ የተቋቆሩ ቦታዎችን የሚያነሳ፣ የሞተ ቆዳን ገፎ የሚያጠፋና ፊትን እንደ ጨረቃ የሚያበራ ልዩ የድንች ክሬም አዘገጃጀትን ደረጃ በደረጃ እናሳያችኋለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ለምን ድንች? The science behind potato for skin። ወደ አዘገጃጀቱ ከመግባታችን በፊት አንድ ጥያቄ እንጠይቅ። ለምን ድንች? ድንች ለቆዳችን ምን የተለየ ነገር ያደርጋል? ብዙዎቻችን ድንችን የምናውቀው በጥብስ ወይም በወጥ መልክ ነው። ነገር ግን ድንች በተፈጥሮ የቆዳ ቀለምን የማቅላት ወይም ብሊቺንግ ባህሪ አለው። ሳይንሳዊ በሆነ አጠራር ድንች ውስጥ ካታኮሌዝ የተባለ ኢንዛይም ይገኛል። ይህ ኢንዛይም ጠቆር ያለን ቆዳን ለማቅላት፣ የጠቋሩ የብጉር ጠባሳዎችን ለማጥፋትና የፀሐይ ቃጠሎውን ለማስታገስ አይነተኛ መፍትሄ ነው። ከዚህ በተጨማሪ ድንች በውስጡ ቫይታሚን ሲ የቆዳን የመለጠጥ ባህሪ ወይም ኮላጂንን በማምረት ቆዳ እንዳይሸበሸብ ያደርጋል። ቫይታሚን ቢ የቆዳ ሴሎች እንዲታደሱና አዲስ ቆዳ እንዲተካ ይረዳል። ፖታሺየም ቆዳችን እርጥበትን ጠብቆ እንዲቆይና እንዳይደርቅ ያደርጋል። ስለዚህ ዛሬ የምናዘጋጀው ክሬም ዝም ብሎ ቅባት አይደለም፣ በሳይንስ የተረጋገጠ ለዘመናት የቆየ የተፈጥሮ ሕክምና እንጂ። ታዲያ ይህን አስደናቂ ክሬም እንዴት እናዘጋጀዋለን? ወደ ዝግጅቱ እንለፍ። የሚያስፈልጉ ግብአቶች ኢንግሪዲየንትስ። ይህን ድንቅ የድንች ክሬም ለማዘጋጀት የሚያስፈልጉን ነገሮች በጣም ቀላልና በሁሉም ቤት የሚገኙ ናቸው። ዋናው ግብአት ድንች፣ አንድ መካከለኛ መጠን ያለው ቀይ ወይም ነጭ ድንች። ቀይ ድንች ቢሆን ይመረጣል፣ ምክንያቱም ንጥረ ነገሩ ከፍ ያለ ስለሆነ። የሩዝ ዱቄት 2 የሾርባ ማንኪያ። ሩዝ በተፈጥሮ ቆዳን ማጽዳትና ማለስለስ ብቃት አለው። ሎሚ፣ ግማሽ የሎሚ ጭማቂ። ቆዳችሁ በጣም ስሜታዊ ከሆነ ይህንን መቀነስ ወይም መተው ትችላላችሁ። ማር 1 የሾርባ ማንኪያ። ማር በተፈጥሮ ጸረ ባክቴሪያ ሲሆን ቆዳን ያለሰልሳል። ሮዝ ዋተር ወይም ወተት፣ ክሬሙን ለመበጥበጥ የሚረዳን ነገር። እነዚህን ግብአቶች ካዘጋጀን በኋላ አሁን ወደ አሰራሩ እንገባለን። እባካችሁ እያንዳንዱን ደረጃ በጥንቃቄ ተከተሉን። ዝርዝር አዘጋጃጀት ደረጃ በደረጃ። ደረጃ 1 ድንቹን ማዘጋጀት። በቅድሚያ አንድ መካከለኛ ድንች ወስደን በደንብ አድርገን በውሃ እናጥበዋለን። ድንቹ ላይ የሚገኝ አቧራ ወይም ኬሚካል ወደ ክሬማችን እንዳይገባ ጥንቃቄ ማድረግ አለብን። በመቀጠል ድንቹን እንልጠዋለን። የተላጠውን ድንች በግሬተር ወይም በመፈቅፈቂያ በድቃቁ እንፈቅፍቀዋለን። መፍጨትም ይቻላል፣ ነገር ግን መፈቅፈቁ ውሃውን ለማውጣት ይቀላል። ደረጃ 2 ጭማቂውን ማውጣት። የተፈቀፈቀውን ድንች በንጹህ ጨርቅ ወይም በወንፊት ላይ እናደርጋለን። ከዚያም በደንብ አድርገን በመጨመቅ የድንቹን ንጹህ ውሃ በአንድ ሳህን ላይ እናጠለለዋለን። እኛ የምንፈልገው ይህንን ውሃ ነው። ይህ የድንች ውሃ ስታርች ወይም የድንች ዱቄት አለው። ለጥቂት ደቂቃ ብናቆየው ከስር ነጭ ዱቄት ሲረጋ እናያለን። ይህ የረጋው ክፍል ለቆዳችን ወሳኙ ነገር ነው። ደረጃ 3 ክሬሙን ማዋሃድ። አሁን ወደ ዋናው ውህደት እንመጣለን። በንጹህ ሳህን ላይ ያዘጋጀነውን የድንች ጭማቂ ከነረጋው ስታርች እንገልበጠዋለን። በላዩ ላይ 2 የሾርባ ማንኪያ የሩዝ ዱቄት እንጨምራለን። 1 የሾርባ ማንኪያ ማር እንጨምራለን። ግማሽ የሎሚ ጭማቂ እንጨምቃለን። ማሳነሻም ሎሚ ለቆዳችሁ ለማይሰማ ከሆነ መተው ትችላላችሁ። እነዚህን ውህዶች በደንብ አድርገን እንመታቸዋለን። ውህዱ በጣም ወፍራም ከሆነ ትንሽ የሮዝ ዋተር ወይም ጥሬ ወተት በመጨመር ክሬም መሳይ ወይም ክሬሚ እስኪሆን ድረስ እናዋህደዋለን። አሁን የምናየው ውህደት ልክ እንደ ሱክ ክሬም ለስላሴና ነጣ ያለ ነው። ደረጃ 4 ማብሰል አማራጭ ነው።
ይህ ደረጃ ክሬሙ ለረዘመ ላለ ጊዜ እንዲቀመጥ ከፈለግን የሚደረገው ነው። ውህደቱን በድስት አድርጎ በትንሽ እሳት ላይ ለ2 ወይም 3 ደቂቃ ማማሰስ ነው። ይህም የሩዝ ዱቄቱና የድንቹ ስታርቹ እንዲበስልና ወፍራም ክሬም እንዲሆን ያደርጋል። ነገር ግን የተፈጥሯዊ ንጥረ ነገሩ እንዳይሞት እሳቱ በጣም ቀዘቀዘ መሆን አለበት። ከወፈረ በኋላ አውርደን ማቀዝቀዝ አለብን። ለአፋቃኛ ጥቅም ግን ማብሰል አይጠበቅብንም። አጠቃቀም how to apply ክሬማችን ተዘጋጅቷል። አሁን እንዴት ነው የምንጠቀመው? አጠቃቀሙ ካዘገጃጀቱ እኩል አስፈላጊ ነው። ፊትን መጽዳት። ማንኛውንም አይነት ማስክ ወይም ክሬም ከመቀባታችን በፊት ፊታችን ከሜካፕ ከአቧራና ከዘይት የተጸዳ መሆን አለበት። ፊታችሁን በለበለብ ያለ ውሃና ሳሙና ወይም ፌሻል ዋሽ ታጠቡ። ለበለብ ያለ ውሃ የቆዳ ጰራዎችን ለመክፈት ይረዳል። መቀባት። የተዘጋጀውን የድንች ክሬም በብሩሽ ወይም በንጹህ ጣቶቻችን ፊታችን ላይ እናዳርሰዋለን። በተለይ ጠቃጠቆ ወይም የጠቆረ ቦታ ያለበት አካባቢ ላይ በደንብ እንቀባዋለን። አንገታችንንም መርሳት የለብንም። የፊትና የአንገት ቀለም እኩል መሆን አለበት። ማሳጅ። ክሬሙን ከተቀባን በኋላ በጣቶቻችን ጫፍ ፊታችንን በክብ ቅርጽ circular motion ለ2 ወይም 3 ደቂቃዎች ማሳጅ እናደርጋለን። ይህ ደም በፊታችን ላይ በደንብ እንዲዘዋወር እና ክሬሙ ወደ ቆዳ ውስጥ ዘልቆ እንዲገባ ይረዳል። ማቆየት። ማሳጅ ካደረግን በኋላ ሌላ ተጨማሪ የክሬም ንብርብር በመቀባት ለ20 እስከ 30 ደቂቃዎች ወይም ደርቆ ቆዳችንን እስኪወጥረው ድረስ እንጠብቃለን። በዚህ ሰዓት አለማውራት ወይም ፊትን አለመንከሳከስ ይመከራል። መታጠብ። ደቂቃው ሲያልቅ ፊታችንን በቀዝቃዛ ውሃ እንታጠባለን። ክሬሙን ስናወጣው በዝግታ እያሸን መሆን አለበት። ይህም የሞተውን ቆዳ አብሮ ይዞት እንዲወርድ ይረዳል። ውጤትና የጎንዮሽ ጉዳቶች። ይህንን የድንች ክሬም ለመጀመሪያ ጊዜ ስትጠቀሙ ወዲያውኑ የቆዳ ልስላሴ እና የለላ ብሩህነት ታያላችሁ። ነገር ግን ጠቃጠቃዎችና ጠባሳዎች ሙሉ በሙሉ እንዲጠፉ ክሬሙን በሳምንት 3 ጊዜ ለተከታታይ 1 ወር መጠቀም ያስፈልጋል። ጥንቃቄዎች። ሁሉም የተፈጥሮ ግብዓት ለሁሉም ሰው ይሰማማል ማለት አይደለም። ፊታችሁ ላይ ከመቀባታችሁ በፊት ትንሽ ክሬም ወስዳችሁ እጃችሁ ላይ ወይም ጆሮአችሁ ጀርባ በመቀባት ለ24 ሰዓት ሞክሩት። የማቃጠል ወይም የመቅላት ስሜት ከሌለ መቀጠል ትችላላችሁ። ሎሚ። ቅድም እንደገለጽነው ሎሚ አሲዲክ ስለሆነ ለደረቅ ቆዳ ድራይ ስኪን ላላቸው ሰዎች ትንሽ ሊከብድ ይችላል። ቆዳችሁ በጣም የሚደርቅ ከሆነ ሎሚውን በቫይታሚን ኢ ዘይት ወይም በወይራ ዘይት መተካት ትችላላችሁ። ፀሐይ። በሎሚ እና በድንች ምክንያት ቆዳችን ለፀሐይ ተጋላጭ ሊሆን ይችላል። ስለዚህ ይህንን ሕክምና ካደረጋችሁ በኋላ በቀጥታ ለረጅም ሰዓት ፀሐይ ላይ ባትወጡ ይመከራል። ለዛም ነው ይህንን ክሬም ማታ ማታ ብትጠቀሙት ይበልጥ ውጤታማ የሚሆነው። ተጨማሪ የድንች ውህዶች ለተለያዩ የቆዳ አይነቶች። መሰረታዊው የድንች ክሬም አዘገጃጀት ቅድም ያየነው ነው። ነገር ግን እንደ ቆዳችሁ አይነት በተለያየ መንገድ ማዘጋጀት ትችላላችሁ። እስቲ ጥቂት አማራጮችን እንመልከት። 1. ለውዛማ ቆዳ። ቆዳችሁ ዘይት የሚያበዛ ከሆነ እና በተደጋጋሚ ብጉር የሚወጣባችሁ ከሆነ ከድንች ጭማቂው ጋር ሙልታኒ ሚቲ ወይም የጫማ መሬት እና የሎሚ ጭማቂ ቀላቅላችሁ ብትጠቀሙ ዘይትን ከመቆጣጠሩም በላይ ብጉርን ያደርቃል። 2. ለደረቅ ቆዳ። በጣም የሚደርቅና የሚፈላፈጥ ቆዳ ካላችሁ ከድንች ጭማቂው ጋር እርጎ፣ ዮገርት እና የማር መጠን ጨምራችሁ ተጠቀሙ። እርጎ ቆዳን የማረስ ከፍተኛ አቅም ስላለ ፊታችሁ እንደ ሕፃን ልጅ ቆዳ ለስላሴ እንዲሆን ያደርጋል። 3. ለእርጅና ምልክቶች። የመሸውሸብ ምልክቶች ከታዩባችሁ የድንች ጭማቂውን ከእንቁላል ነጭ ክፍል ጋር በመታት ተጠቀሙት። የእንቁላል ነጭ ክፍል ቆዳን የመወጠር አቅም ስላለው ከድንች ጋር ሲዋሃድ ለእርጅና ምልክቶች ፍቱን መድኃኒት ነው። ስለ ቆዳ አጠባበቅ አጠቃላይ ምክሮች። ውድ ተመልካቾቻችን፣ ይህ የድንች ክሬም አስደናቂ ለውጥ እንደሚያመጣ ጥርጥር የለውም። ነገር ግን ውጫዊ እንክብካቤ ብቻውን በቂ አይደለም። ቆዳችን የውስጥ ጤንነታችን ነጸብራቅ ነው። ስለዚህ ከዚህ ክሬም ጎን ለጎን የሚከተሉትን ነገሮች ማስተካከል አለብን። ውሃ መጠጣት። በቀን ቢያንስ 2 ሊትር እና ዛ በላይ ውሃ መጠጣት። ቆዳችን ከውስጥ እርጥበት ሲያገኝ ውጩም ያበራል። አመጋገብ። አትክልትና ፍራፍሬን ማዘውተር። በተለይ ቫይታሚን ሲ እና ኢ ያላቸውን ምግቦች መመገብ የቆዳ ቀለም ለማስተካከል ይረዳል። እንቅልፍ። በቂ እንቅልፍ ማግኘት። በተኛን ቁጥር የቆዳ ሴሎቻችን ራሳቸውን ያድናሉ። እንቅልፍ ማጥፋት ለአይን ዙሪያ ትኩረት እና ለቆዳ መደብዘብ ዋና ምክንያት ነው።
ጭንቀትን ማስወገድ። ጭንቀት ሆርሞኖችን በማዛባት ለብጉርና ለተቃጠቆ ይዳርጋል። ስለዚህ ዘና ማለት፣ ስፖርት መስራት እና ደስተኛ መሆን ለቆዳችሁ ውበት ወሳኝ ነው። ተደጋጋሚ ጥያቄዎች Q&A። ብዙ ጊዜ ስለዚህ ክሬም የሚነሱ ጥያቄዎች አሉ። እስቲ አንዳንዶቹን እንመልስ። ጥያቄ 1 የተረፈውን ክሬም ፍሪጅ ውስጥ ማስቀመጥ ይቻላል? መልስ አዎ ይቻላል። ነገር ግን ድንች ቶሎ ኦክሲዳይዝድ ስለሚሆን ከ3 እስከ 4 ቀናት በላይ ማስቀመጥ አይመከርም። በተቻለ መጠን ትኩሱን ብትጠቀሙ ይመረጣል። ፍሪጅ ውስጥ ስታስቀምጡ በምትዘጋ ዕቃ ውስጥ መሆን አለበት። ጥያቄ 2 ለዓይን ዙሪያ ትኩረት መጠቀም ይቻላል? መልስ በፍጹም ይቻላል። እንዲያውም ድንች ለዓይን ዙሪያ ትኩረት ነምበር 1 መፍትሄ ነው። ነገር ግን ሎሚ ካላ ወደ ዓይናችሁ እንዳይገባ በጣም መጠንቀቅ አለባችሁ። ለዓይን ዙሪያ ብቻ ከሆነ የድንች ጭማቂውን ከማር ጋር ብቻ መቀላቀል የተሻለ ነው። ወንዶችስ መጠቀም ይችላሉ? እንዴታ! ቆዳ ጾታ የለውም። ወንዶችም ፀሐይ ላይ ስለሚውሉ እና ቆዳቸው ስለሚጎዳ ይህንን የተፈጥሮ ክሬም በመጠቀም ጥርት ያለ ቆዳ ሊኖራቸው ይችላል። ለተሻለ ውጤት የሚረዱ ሚስጥሮች ፕሮቲፕስ። ከመሰናበታችን በፊት ይህንን የባለሙያ ምክር ልንገራችሁ። የድንች ቁራጫ ክሬሙን ለመስራት ጊዜ ከሌላችሁ ድንቹን በቀጫጭኑ በመክተፍ ወይም በመልሻት ልጣጩን ወይም ቁራጫውን ፊታችሁ ላይ በማስቀመጥ ለ15 ደቂቃ ማቆየት ትችላላችሁ። ይህ ፈጣን የሆነ ሪፍሬሽመንት ይሰጣል። የእንፋት ሕክምና ክሬሙን ከመቀባታችሁ በፊት ፊታችሁን በእንፋት ብታተኑት የቆዳ ፖዳዎች ስለሚከፈቱ የድንቹ ንጥረ ነገር ወደ ጥልፈት ገብቶ እንዲሰራ ያስችላል። የፀሐይ መከላከያ ጠዋት ከቤት ስትወጡ የፀሐይ መከላከያ ክሬም መጠቀም እንዳትረሱ። የተፈጥሮ ሕክምና እያደረጋችሁ ፀሐይ የምትመቱ ከሆነ ለውጡን ታዘገዩታላችሁ። ማጠቃለያ ውድ ተመልካቾቻችን ዛሬ በኩሽናችን ውስጥ የሚገኘውን ትሁ ድንች እንዴት ወደ አስደናቂ የውበት መጠበቂያነት መቀየር እንደምንችል አይተናል። ያስታውሱ፣ የተፈጥሮ ሕክምና ትዕግስትን ይጠይቃል። በአንድ ቀን ሌሊት ተአምር አይፈጠርም። ነገር ግን በቋሚነት ከተጠቀማችሁት ውጤቱ አስተማማኝና ዘላቂ ነው።